ይሄ መኪና ያንቺ ነው ቁልፉንም ማስረከባለሁ እንደ ስጦታ ነው የምሰጠ አይደለ ሰርግን እናደምቅበታለን እንደዚህ አይነት እኮ ቀልድ እኮ አረ ሰላም በለኝ እኔ እየቀለድኩ ነው ግን ይሄ መኪና ያንተ ነው ማርያም በል መቤቴ አባቴ አንቺ ትቻለሽ እኮ ወንድሜ የኔ አምሳል ህልሜ የሚታየ ያጠነክርከኝ የምትኮራብኝ ስትኖር ሲያምርብህ ስትስቅ ሰላም ነው አከብርሃለሁ እወድሃለሁ ቁልፍህንም ያዝ አራታው አታስጨንቀኝ ወንድሜ ያላሰብ እጄን ለቅቄ ራሱ መንዳት ይችላል እንዳንተ ለካ የሌለች ወዮ ሰላም እንዴት ናችሁ ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን ዛሬ በወንድሜ ቤት መጥቻለሁኝ ትላንት ያልኩት ነገር ነበርና መጥቻለሁኝ እንግዲህ ደስ የሚሉ ጊዜያቶችን እያሳለፍን ነው ደስ የሚሉ ስላችሁ ላይክ የእናቴን ደስታ አይቻለሁኝ በቃ መፈልጋቸውን ህልሞች በሙሉ አሳክቻለሁኝ ሃይሚንም የራሷ ነገር እንዲኖራት እፈልግ ነበር የራሷ የሆነ ደስ የሚል ነገር እንዲኖራት እፈልግ ነበር ላይክ ለሃይሚ መኪና ገዝቶ መስጠት በጣም ቀላል ነገር ነው ገብቷቸዋል ቀላል ነው ሴትም እንደመሆኗ ብቻ መሰረታዊ ነገር ያስፈልጋታል ብዬ ስላመንኩኝ ነው ቤቱን የገዛውላትና የሰራሁት ይጠቅማታል እሱ ይሻላታል እንጂ መኪና አንስቶ መስጠት በጣም ሲምፕል ነገር ነው ብዙ ነገር መኪና ተለማምዳ ምናምን አለ ብቻ ፈጣሪም ነው የሚጠብቀን አይደል መኪና ስንይዝ ብዙ እኔም አለው ብዬ ስለማምን ነበር ወደዛ ፕሮሰስ የገባሁት የነበረው ሲቀጥል ደግሞ ትላንት በጣም ደስ ያለኝ ጊዜ ነው ሙሽዬም በጣም ደስተኛ ሆነችበት ከራሷ በላይ ለልጆቿ በቃ ለልጄ እንደምትል ያየንበት አይታችሁ ከሆነ መሌ ራሱን ችሎ እየኖረ ነው ሀብቴ ገና ጎጆ ሊወጣ ነው አይ ቲንክ ናኒም በዚህ ክረምት ምናምን ክላሷን ትጨርሳለች ሰኔ አካባቢ ይመስለኛልና ሁሉንም ነገር የዛኔ የምትቋጨው ይመስለኛል የትምህርቷን ነገር ከትምህርት በኋላ ነበረ ሰርጉም ምኑም ጋብቻውም እየተባለ የነበረው ሽምግልናውም ሚስጥር ካወጣው ይቅርታ እንደዛ ነበር እየተባለ የነበረውና ሙሺ ደግሞ ያንን ታሳቢነት አድርጋ ራሱን እስኪችል ድረስ ትኑርበት አላልኩም ራሱን እስኪችል ድረስ ይኑርበት ብላ ለሀብቴ ሰጥቷለች እና እኔ ደስ ብሎኛል በጣም ደስ ብሎኛል በቃ እናታችን እናንተን የወለድኩበት ያሳደግኩበትን ሰፈር ጉርብትናዬን ትቼ እዚህ ያልወጣም ብቻዬን ነው ቁጭ ምለው ምናምን ብላ አውርታኛለችና እሺ ብለን እኛም ተቀብለናል ሲቀጥል ደግሞ ሁለቱንም ቤት በመሰራ ሰዓት ላይ በጣም መስዋዕትነት እየከፈለ ላይክ የራሱንም ቋሚ ስራውን እየሰራ ቤቱንም እያሰራ እየተንከራተተ ምናምን ነበር እንትን ይያለ በጣም በእውነት እንዲያውን ሳወራው ቀልን ይመስልሻል ሁለት ቤት የወንድም ያደራ ነው ብሎ በጣም ከልቡ እየሰራ ነበርና እግዚአብሔር ይመስገን ለዚህ ደርሷል እኔ ላይክ በዚህ ዘመን ወንድም ከወንድሙ ጋር የሚባላበት ዘመን ነው ቤተሰብ ከቤተሰብ ጋር የሚቀያየምበት ዘመን ነውና ማርያምን የምሬን ነው በጣም ግርም ነው የሚለኝ የኛ ቤት ልጆች እመቤቴ እንዴት እንደምንተሳሰብ ምናምን ብታዩ ይገርመኛል በመሬትም ጉዳይ ምናምን ሌላው ይባላል ሰማለው ምናምን ወንድሙ ላይ ሽጉጥ ተማዘዘ ወንድሙ ላይ ነገር መጣ ምናምን አይነት ነገር ሰማለውና እኛ ጋር ግን ሳይ እኔ እንጃ ምንም በቃ በጣም ደስ ይላሉ ጥቅም ያላስተሳሰረን በቃ ትክክለኛ ቤተሰባዊነት ወንድምነት ያለበት ቤት ነውና እግዚአብሔር ይመስገን በጣም ነው ይለፋልኝ በእውነት ብዙ አይነት መስዋዕትነት ከፍሎልኛል ነገራያቸዋለሁ በቃ አንድ ፍሬ እስኪያክል በጣም ታሞ ኪሎ በጣም ብዙ ቀንሶ ነበር ምናምን ቀልል ሊመስል ይችላል የሃይሚንም ቤት ላይክ እኔስ ለሙሺ ነው ብዬ ሳያዳላ በእውነት አሁን ሙሺና ሃይሚ ምናምን ተብሎ እንትን ከሚል በቃ ሁሉንም እኩል እያስኬደ እዚህ እዛ እያለ ሁለቱም ጋር በቃ እኔ እንጃ እግዚአብሔርን በጣም ትልቅ መስዋዕትነት ነው የከፈለልንና አሁንም ፊኒሺንጉ አሪፍ እየሄደ ነው የሃይሚም ሲያልቅ እንግዲህ በቀውጢው ተመርቋለችም ብዬ ተስፋ አደርጋለሁኝ እንዲህ ማለት ፈልጌው አልነበረም ማለት እኔ ከሃይሚ ጋር ያለኝ ግንኙነት እንደዚህ የሚያስብል አይደለም ታውቁታላችሁ ግን ደግሞ እኔ ምንም ብል ስለማትረዱኝ ይቅር እግዚአብሔርን ይከብዳል ያለውበት ስሜትና ይሁንና ብቻ እኔ ምንም ይባል ምን የሃይሚን ደስታ ነው የምፈልገው ሃይሚ
በቃ ትልቅ ነገር እንዲገጥማት ነው ፈልገው ትልቅ ቦታ እንድትደርስ ጥሩ ነገር በህይወቷ እንዲመጣ ነው ፈልገውና ማንንም ምንም ቢል ያንን ስሜት ሊቀየር አይችልም ምክንያቱም እኔ ብሩክ ነኝ እኔ ደግሞ ሰው ላይ ጥመት ማልፈልግ ሰው ነኝና ሃይሚ በጣም ብዙ ነገር እንደሚገባ ታውቃለሁኝ እንዳልኳችሁ በቃ እኔና ሃይሚ ብዙ አልፈናል ብዙ እንተዋወቃለን ከሚገባው በላይ እንተዋወቃለን እና አንዳንድ ጊዜ ደግሞ ችግሮች ሲፈጠሩ ያው መደካከም አለ አለመግባባት አለ በሰው ተስፋ መቁረጥ አለ ሃይሚንም ተረድቻት ነበር ከዚህ በፊት ላይክ የሆነ ነገር ሲመጣውልኝ መጣላት የሆነ ነገር ሲመጣውልኝ መጨቃጨቅ ምናምን አይነት ነገር ነውና ሁሉም ነገር ተረድቻታለሁ እስከመቼ ብላ ነበር እስከመቼም ብዬ ደግሞ እኔም ያው የሷን ሰላም ለመስጠት ነው እኔም ራሴን ካሉት ነገሮች በሙሉ ያገለልኩትኝ ትረዱኛላችሁ ታስባላችሁ ብዬ ተስፋ አደርጋለሁኝም ልክም ነኝ በቃ ማንንም እኔ በራሴ ዌይ ነው የሚሄደው በራሴ መንገድ ነው የሚሄደው የሆነ ሰንባዲውን ነገር ስላለ ምንም ለውጠው ማደርገው ነገር የለም ያመንኩበትና ደስ ያለኝን ነገር ነው ማደርገው ለሃይሚ ጥሩ ከማሰብ ማንንም አያስቆመኝም ማንንም የሆነ ሰንባዲ ወሬ ቢያወራ ምን ቢል ግድ አይሰጠኝም ምክንያቱም እኔ እያደረኩት ነው እኔ የምፈልገውን ነገር የኔን ደስታ እኔ ማድረግ የምፈልገውን ነገር በሙሉ እያደረኩኝ ገብቷችኋል ከሃይሚ ጋር ከስር ጀምሮ የመጣ ልጆች ስለሆነ ለኔ ባለውለታዬ ነች በዚህ ዘመን ሰው ማግኘት ይከብዳል በቃ አብራኛለች ብዙ ነገር አብረን አሳልፈናል አብረን እዚህ ደርሰናል አይደለ ለኔ ባለውለታዬ ነች በቃ ሶ የምፈልገው ነገር ለባለውለታዬ ማድረግ የኔ ግዴታ ነው አሳክቼዋለሁ ጊዲዲት በዘነዘና እሺ ወደ ዋናው ቁም ነገር ስመጣ እቺ የምታያት መኪና የወንድማችን ሀብታሙ አለማየሁ የሀብትሽ መኪና ነውና እዚህ ካመጣው ትንሽ ቆይቷል ቡታጀራ ኦልሞስት እኔ ከመምጣቴ በፊት ምናምን ነው በኋላ ነው የመጣው ብቻ ወራቶች አልፎታል ዝም ብለ ያዘው ላይ ነበርኩኝ ማለት ያለውን ፕሮሰስ አያውቅም ዝም ብሎ ያዘው የራሱ እንደሆነ አያውቅም ኖቱስ ነግራችሁ የሀብቴ መኪና እንደሆነ አያውቅም ገና በቃ እስቲ እንሞክረው በሚል ምናምን ለራሴ እንደሆነ አይነት ሙል ነው ያወራሁት ፎግሬዋለሁ እና ትንሽ ፕሮሰሶች ስለነበሩት ፕሮሰሶቹን ጨርሻለሁኝ ዛሬ ለወንድማችን ሀብቴ እነ መኪና ሰርፕራይዝ እናደርጋለን ማለት ነው በጣም ደስ ይላል ብዬ ተስፋ አደርጋለሁ እስካሁን ከሱ ጋር ነበረች በጥንቃቄ ነው ያዛት ግን ደግሞ የራሱ እንደሆነ አያውቅም እሱ አስቡታውን መኪና ከብዳል አይደለ በቃ ይሄን ሳምንት የስጦታ ሳምንት ነው በጣም ደስ የሚሉ ሳምንቶች ናቸው መኪና መንዳት ለሱ ህልሙ ነው ደስ ይላል መኪና መንዳት በጣም ነው ደስ የሚለው እና እንደሚወዳት ተስፋ አደርጋለሁኝ እንግዲህ ይሁሉ ነገራው መኪና ለሱ ተገብቶት አይደለም በቃ ከዚህ በላይ ብዙ ነገር ይገባዋል ብቻ የሚያደርግልን ነገር በጣም ብዙ ነውና እኔ እንጃ ይከብዳል እግዚአብሔርና የከፈለው መስዋዕትነት አሁን ቀልድ ምናምን ሊመስል ይችላል አሁን እንዲህ ሳወራ እንዲህ ምንድነው ተከብደው ምናምን ይችላልላችሁ ግን በእውነት በጣም ከባድ ስራ ነው ያዘው የሰራተኛ ጸባይ ችሎ የብዙ ነገር እኔ ቦን በቃ እኔ ሸመኛ ስለሆንኩኝ ነገር ሲሉኝ እሺ እያልኩኝ እስካሁን ገና ነበር ገና እየተነሳው ነበር ቤቱ ግን እሱ በጣም በርትቶ ማሙንም ስራውንም ምኑንም እንትን ብሎ ብቻ እዚህ ደርሷልና ያለውን እውነታ ስነግረው ደስ እንደሚለው ተስፋ አደርጋለሁኝ እዚህ ጋር ለሃይሚም መልእክት ላስቀምጥ ሃይሚም ሀብቴን በጣም ነው የምትወደው እንደ ታላቅ ወንድሟ ነው የምታየው የሆነ ነገር ታማክሯለች የሆነ ነገር ትለዋለች ይተሳሰባሉ ብታዩ ነፍሱ እንትን ይላሉ ይተሳሰባሉና ቅመሜ ይህ መኪና እንግዲህ ለሀብቴ ሰሰጥ ደስ እንደሚልሽ ተስፋ አደርጋለሁ ወንድማችን ነው ብዙ ሆኖልናል ብዙ ለፍቶልናል እንኳን ደስ አለ እንድትዩ እፈልጋለሁ ሁላችሁም እንኳን ደስ አለ ሀብትሽ ወንድማችን መከታችን እያላችሁ በቃ ደስታችሁን ንገሩልኝ ጠርቻለሁ ሲመጣ እንግዲህ ያለውን ስሜት ምናምን እናያለን ከዚህ ባዮ ትላንትና ጓደኞቼንም ሁላችሁ መኪና ይዛችሁ እንድትመጡ ነው ፈልገው ብዬ ነበር ወንድም ይጀምሩታል አይደል ይፋ ይቀራል ይና ይቀራል ብዙ ሰው አለ ከዚህ በኋላ የሚገዛ ሰው እኛም ውስጥ አሉ እነ ፍፄ ቤኪ ምናምን በጣም ብዙ ሰዎች አሉና እነሱም ይገዛሉ ብዬ ተስፋ አደርጋለሁ እኔም እናንተን ለማገዝ የቻልኩትን ሁሉ አደርጋለሁ ጓደኞቼ በጣም ወዳችኋለሁ አከብራችኋለሁ በደስታዬ ቀን አብራችሁ ነበራችሁና ብቻ ያበደ ነው ዛሬ ሀብቴም ጣና በክላክስ እየቀወጥነው እንሄዳለን ሰፈሩን እንደ አዲስ ሰርግ የሙሽራ አደረኳት አይደል
በዚሁ ይገባበታል። ካልሆነ በቃ እሱ ከናኒ ጋር እየቀወጠው እያበደ ወደ እንትኑ ብቻ ወንድሜ ላንተ ደስ ብሎኛል። እንኳን ደስ አለክ። ይገባሃል፣ ካረክልን ነገር አንፃር ምናምን ይገባሃል። እግዚአብሔር ይመስገን። አሁን ሁላችንም አሪፍ ቦታ ላይ እንገናኛለን ነበርና ቤተሰቦቻችንም በቃ ለእናንተም በእውነት በእኛ ደስታ የምትደሰቱ ሰዎች ናችሁ። ትናንትም አይቻችኋለሁ እንዴት ደስ እንዳላችሁ። ለሃይሚን ቤት ስሰጣት አይታችኋል እንዴት ደስ እንዳላችሁና በቃ እናንተ የምትለዩ ፍጥሮች ናችሁና በጣም በጣም እወዳችኋለሁ። መጥቷል ሀብቴ ቆየህ እኮ እና በጣም እወዳችኋለሁ። እግዚአብሔር እናንተ ብዙ ነገር ነው የሚገባችሁ። ማርያም ስንት ጫና ችላችሁ ቤተሰብ እየረዳችሁ በሰው ደስታ እየተደሰታችሁ ምናምን ብቻ ትለያላችሁ እናንተ። አባቴ ደህና ነሽ? ቆይ ለሰርግ አከራየው። ምኑን? መኪና። የምን ሰርግ? ምንድነው ታዲያ? ሰቃለሽ? ቆይ የሆነ ሰርግ ልንሄድ ነው። ቆይና ማይክ ልሰርልህ ብዬ እኮ እንጃ ሰሞኑን እንዲያረገኛል አንቺ ይለኛል። አያት ሙሽራ ነች መኪና እባክህ ሊመለስ ነው መኪናው ነው እንዴ? እስካሁን ታዲያ ምንድነው አንተ ጋር ቆይቷል። መሸኛ ነው አለ። አንተ ተመችታሽ ነበር ግን ተመችታ ነበር? ኧረ አዎ በጣም ገላግሎ ነበር እንዲህ ያልኩኝ ከተማውን አስሶበት ብቻ ልንመልሰው ነው። ባለቤቱ ከሴት ነው የገዛሁት እና እግዚአብሔር ይስጥልኝ። እንትን ልትሄድ ነው ካናዳ እና በሰላም ግቢ ልትሄድ ስለሆነ ይሄን መኪና እንትን ብላን ነበር። አሁን ይመለስ ብላኛለች። ልመልሰው ነው። ምንም ማድረግ አልችልም። ለዛ ነው ልነግርህ የመጣሁት። ጠቅማኝ ነበር። ስራውን ተመችቶሽ ነበር? አሪፍ ነበር። እስቲ ስትነዳ አሳያቸው አንዴ ለቤተሰብ። ካሜራማን እየተከታተልክ እንትን በለው እስቲ ንዳ። በኋላ ቆይ ና እሺ ና ንዳ አልኩኝ። ዝም ብዬ ንዳ ይባላል? ቁልፍ እኮ ይዣለሁ። ለማንኛውም ወንድሜ በጣም እወዳለሁ፣ በጣም አከብራለሁ። ረጅም ጤናና እድሜን እመኝልሃለሁ። ከዚህ በኋላ ደግሞ ልጅ የምትወልድበት ጊዜ ደርሷል ምናምን በርታ ብለሽ አረላ ለልጆች መድረስ አለብህ። መቼም እኛ ያደግነው ነው ልጅ እንዲያድግ ትፈልጋለህ? ኧረ በፍጹም እንዴት አፈልግም። ማናችሁ አስበዋል? አዎ ማንም እናንተም ቢሆኑ እናንተ ያሳለፋችሁትን ላይፍ ልጆቻችሁ እንዲያልፉ አትፈልጉ። ምክንያቱም አሁን ብዙ እህቶቻችን አረብ ሀገር ነው ያሉት አይደል? ከኢትዮጵያ ውጪ ናቸው። የሚከፍሉትን መስዋዕትነት ያውቁታል። ደም እየተፉ ነው በገንዘብ የሚያገኙት። በጣም ብዙ ጥረት እንዳላችሁ አውቃለሁና አስቡት። ለልጃችሁ መበርታት አለባችሁ። ለወደፊታችሁ ለቤተሰቦቻችሁ ምንም የሚያስቆመን ነገር የለም። ማርያም ምን ያስቆማችሁ? በቃ የቤተሰብ ፍቅር፣ ናፍቆት ምን ልጅ ወልደው እንኳን ልጅ ለማሳደግ ይወጡ አሉ። ብቻ እግዚአብሔር ከእናንተ ጋር ይሁን። በርቱልኝ እና እናንተም ቢሆን እና እኔም ያሳለፍኩትን ላይፍ ልጄ እንዲደግመው አልፈልግም። እናንተም ቢሆን እናንተ ያሳለፋችሁትን ልጆቻችሁ እንዲደግሙ እንደማትፈልጉ ተስፋ አደርጋለሁ። አንቀባረን ነው የምናሳድጋቸው ተጋግዘን ተያይዘን እና አባቢ አንቺም ሰርግሽ ደርሷል መሰለኝ። መች ነው የምታገባው? አየው ሚስተር ካወጣው አላውቅም። ናኒ ሰኔ ላይ ትጨርሳለች ትምህርት ብያለሁ። አዎ ሰኔ ላይ ትጨርሳለች፣ ግን ሰኔ ላይ አላገባም። እንዴት? ምርቃት አለ። ክረምት ላይ እንትን አይባልም ተብሏል። ክረምት ላይም በጨለማ ሰዓት አይጋቡም ይላሉ። ታውቃለህ ነው? አላውቅም። ሰርግ ነው እኔ እንደማውቀው። አይ ሁሉ ነገር እንትን ከተስተካከለ ምን ችግር አለ? በቃ እዛው በምርቃቱ ግባ፣ ችግር የለውም። አረ አይደለም ኃይሎ ጋር እያለኝ አሁን አንተ የደገምከውን አንተ የኖርከውን ህይወት ልጅ እንዳይደግመው አልከኝ። መልሰህ ድገመው ነው የምትለው? ዝም ብለህ ግባ አይባልም። ትንሽ የሆነች ነገር ያስፈልጋል። ግን በዚህ አመት ትመረቃለች። ለሷ አስቤ ነው ለልጁ አስቤ ነው። ጥሩ ነገር አሁን ወጭ የምታወጣው ነው እኮ ለልጁ ብታደርገው ያበደ ነው። እሱማ ልክ ነው። ልክ ነህ አንተ። ይሄ ከጭንቅላ አያጅ አይደለ? ለልጅ ካሰብክ እንደዛ አድርግ። ለማንኛውም አባቢሽ ይሄ መኪና እንግዲህ ትንሽ ጊዜ ኦልሞስት አንድ ወር ሆኖታል አንተ ጋር። አንድ ወር ሙሉ ጓደኛ ሆኖ ካንተ ጋር ጥሩ ጊዜ እያሳለፈ ምናምን ነበር። አሁን ሊመለስ በመሆኑ እኔም በጣም አዝናለሁ። ግን እንዲመለስ አንፈቅድም። ይሄ መኪና ትንሽ የሚቀራሩ ነገሮች ስለነበሩ ነው እስካሁን ዝም ያልኩክ። አሁን ደግሞ ቤቱም አለቀ፣ ሁሉም ነገር አለቀ። ይሄ መኪና ያንቺ ነው። ቁልፉንም አስረክባለሁ። እንደ ስጦታ ነው የምሰጠው አይደለ?
ሰርግን እና ደምቀበታ እንደዚህ አይነት እኮ ቀልድ እኮ አረ ሰላም በለኝ እኔ እየቀለድኩ ሰላም እየቀለድኩ አይደለም ማርያምን እየቀለድኩ አይደለም ይሄ መኪና ያንተ ነው ማርያም በል መቤቴ አባቴ አንቺ ትቻለሽ እኮ ወንድሜ የኔ አምሳል ህልሜ የሚታየ ያጠነክርከኝ የምትኮራብኝ ስትኖር ሲያምርብህ ስትስቅ ሰላሜ ነው አከብርሃለሁ እወድሃለሁ ቁልፍህንም ያዝ አራታው አታስጨንቀኝ ወንድሜ ያላሰብ ተጠንቅቆ ነበር እየነዳ የነበረው የሰው ነው ብሎ እኔ ገና አውቄ ነው ትንሽ ያሉ መጨራረስ የነበረብን ነገሮች ስለነበሩ ነው ልጅቷም ጋር በጣም አምናኝ ነው እግዚአብሔር ይስጥሽ እኔ ጋር እንዲቆይ ያደረገችው ሳንጨርስ ነገራቶችን ብቻ ይመችሽ ቴንኪው በጣም ግን እኮ የናል አይገባኝም እንዴ ነው ማይገባኛ ከቻልን ገና ለምን እንገዛለን አይደለ ከቻልን ልቦና ይስጠን ተያይዘን እናርጋለን ምንድነው ጓደኞቻችን አሉ ሰውን ማገዝ ካለብን ኤኒ ታይም ፍሪ ከሆነ እናገዛለን አረ ለአጋጣሚ ካገናኘ ማናገዘው ሰው የለም የኔ አባት ብቻ ኑሪልኝ ያው አንድ ጀምረናል ካብቴ ተጀምሯል መኪና መያዝ አረለ አሁን ጓደኞቼ ይቀራሉ ሻውን ምን እንድነው እንኳን ደስ አለ አንተ ነው ይኸው ሙሽራዋም የሆነች ቬሎ ለብሳ አታያትም እንዴ ሙሽራዋን ሙሽራዋ ማምሮባታል እስቲ ንዳንካ ያው ተረከብ አሁን ያንተ ነው በቃ ወንድሜ ስታሸንፍ ማየት ፈልጋለሁ በኩራት ፈገግ ስትል ማየት ፈልጋለሁ እነዛን እኔ እናንተ ብቻ የምናውቃቸውን ነገሮች አልፋቸው ማየት ፈልጋለሁ ከጎን ሆኜ አጠገብህ ምንም ልል አልችልም ማርያምን ፈታቢ ብቻ የመኪና ባለቤት ሆነሻል ሞተርን ሰጠኛለህ ስመጣ እዚህ ቦርጭ አልወጣም ባንዶር ቦርጭ በቦርጭ ሆነ አሁን የሁሉ ወር ስትጂ ቀይ ለወጣጣልሽና ይሄው ፋዌ እሺ አገባም የላ ድርሰሽ ደርሰና የት ደርሰና ወደዛ ምናምን ካሜራማን እየተከታተልክ ያዘው እሺ እንደዚህ ዞርምታ እሺ ካሜራማን ወይ ግባ ጋቢና አብረው ግባ ቆይ አስገባው ድምጿን ሰማቻት ወይ አኔ ራስ ነው እስቲ አነዳድሽ ይታይ አረ በጣም ነው የምነዳው ቤተሰቦችን ጭናል እንዳገለብጣቸው ቻው አብረው እያረሉ እንዴ ቤት ልሂድ በእናትህ ቤትኛው ላይ ሸራሽራችሁ አብዲ ኮንግራት ይላል ቴንኪው አባቢ በእናትህ እጄን ለቅቄ ራሱ መንዳት ይችላል እንዴ ለካ እኔ ነች ወዮ አራም ዙልናላ አራው በጣም እኔማ ምታቁላኝ መሰለኝ ነበር ምን ኧረ እኔ ምን አውቃለሁ እኔ አንተ ጋር ይሆናልኝ እኔ በቃ ዝም ብዬ እንዲህ እኮ ነው ምነዳት ቀስ እያልኩ ቤተሰቦች እንግዲህ አብራችሁ እየተሸራሸራችሁ ነው ያው እጄን ለላለቀቄ መንዳት ይያለው ኧረ በለው እኔ ምን አረኩኝ በእናትህ ምን አረኩ እንደ ውለታ ምናምን አስቦት ሳይሆን ምንም ያደረኩት ነገር የለም ያው እኔ የወንድምነቴን ነው አይደል በቃ ወንድሜ ነው ማድረግ ያለብኝን ነገር ነው ያደረኩት ያው ሃይሚን ብትሆን ያው የወደፊት የሱ ነች ያው የኛው ነች በማለት ነው እንደዛ ስለፋ የነበረው እንጂ እኔ ምንም የሚገባኝ አይደለም በጣም ብዙ ወጪ ላይ ነበር እንግዲህ ከሰጠኝ ምን አደርጋለሁ እምቢ አይደለም እምቢ አይባልም ወንድሜ በጣም ነው የምወድ ያው አንተ ላይ ድሮም ተማመን ነበረ ብዙ ነገሮችን እንደምትቀየር አምን ነበረ አሁን በደንብ አሳይተኛል ይሄንን ያህል ነገር ደግሞ ስለሰጠኝ እግዚአብሔር ጨምሮ ይስጥ ሁላችሁም ግን ለብሩክ ጸልዩለት ሁለቱም አንድ እንዲሆኑ አግዙኝ ያው አሁን ደግሞ ያያዩት ያለውት ነገር ጥሩ ነው ያው ብሩክ ስለሌለ ነው ምነግራችሁ ኮሜንት ላይ የምትሰጡት ነገር ጥሩ ነው ቡቡና ሃይሚ መቼም አይለያዩ የሚለው በቃ ተመችቶኛል በዚሁ ቀጥሉ መሳደብ ምናምን ይቅርና በዚሁ አጋጣሚ ልንገራችሁ ብዬ ነው ተመችቶኛል ደስ ብሎኛል ያለውን ነገር ደግሞ ከዚህ በኋላ እንደምናስተካክል ባለሙሉ ተስፋ ነኝ
ያው አላስጨንቃቸው ብዬ ነው እየዞርኩኝ ነው ከተማውን እና ሁላችሁንም ወዳችኋለሁ ተመስገን ነው እንግዲህ በክላክስ ይሰማችኋል ወላ አረ ዘፈሩ ቀወጥኩት ያው ብሩ ወይኔ ሙሽራው ይላል ሙሽራው እንግዲህ ያው ጦዤ መጣው ቤተሰቦች አንቀባረው ነው ያመጣችሁ አረ ተንቀባራችሁ አረ አና የኔ ነው ይሄ እንግዲህ ወንድም ጥላ እንኳን ደስ አለ እንኳን አብሮ ደስ አለን ወንድሜ አባቢ ያበደ ነው አመሰግናለሁ ይታያል መኪናው በደንብ አሳያቸው እስቲ ሙሽራችን አንቀባረራችሁ ቤተሰቦች ፏ ብለሽ መጣሽ እንግዲህ አሁን እንዲያልክ ነው ሜዳ አሁን በርሬ ሙሺጋ ከዛ ናኒጋ እየከነፍኩ እንዲያልኩ ነው ገባው ሰርፕራይዝ አርጋቸው ሁለቱንም አረለ ሰርፕራይዝ አርጋቸው እስቲ የነሱንም ፊሊንግ እንደውም ቤተሰብም እንዳይ በቪዲዮ አረለ አረጋቸው ናኒ እዚህ ነች አልሄደች በቃ ሁለቱንም በቪዲዮ ሰርፕራይዝ አርጋ ቤተሰብንም አስደስት አንተም ተደሰት ከቤተሰቦች ጋር ፈታ በል አባቴ ይመችሽ ቤተሰቦችም መልካም ምኞታችሁን ግለ እንኳን ደስ አለ ምናምን በሉ ያው ሙሽራ መኪና ሰተነዋል ተንከባክበው ያዝ ፏበይ እንግዲህ ቤትም ተላላካቸው ከዛዛ ለመንዳት ዳቦ ላኩኝ ያመጣሉ እዚህ ሌላ ሀገር ነው ጎረቤት ሀገር ነው ሌላ ሰፈር ነው ሄደው መገዛው ይያል ሌላ ከተማ ገዛለሁ ይርኩኝ ብቻ እንኳን ደስ አለው እንደም አመሰግናለሁ ዋናው ያንተ ደስታ ነው ብዙ ለፍተልናል የአይሚንም ቤት ትንሽ ነው የቀረው እንግዲህ ፏ አድርገሽ ምናምን አልቋል ኦሬዲ አልቋል 95 ደርሷል ቢያንስ ስንቀን 4 ቀን በዚህ ሳምንት ምናምን ያልቃል ብለን ተስፋ እናደርጋለን አሚም እንደምትደሰት ተስፋ እናደርጋለን ይመቻችሁ ወዳችኋለሁ መልካም ጊዜ ይሆንላችሁ ትቻለሽ አንቺ ሲጀምር